የአፈር ለምነት ሁኔታ በሀገራችን ብሎም በክልላችን ከጊዜ ወደ ጊዜ እየቀነሰ መምጣቱ በግብርና ምርትና ምርታማነት ላይ አሉታዊ ተጽዕኖ እያሳደረ ይገኛል። ከዚህ የተነሳ በአሪዞን በሰሜን አር ወረዳ ግብርና ጽሕፈት ቤት በሲቪኤም ፕሮጀክት ገንዘብ ድጋፍ የአፈር ለምነት ችግሮችን ለመፍታት የተለያዩ የምርምር ስራዎች እየተሰራም ይገኛል። ከነዚህ የምርምር ስራዎች አንዱ በተፈጥሮ ማዳበሪያ ላይ የሚደረግ ጥናት ሲሆን ይህም የተሳቦ ቀልዝ ወይም ቨርሚ ኮምፖስት የሚባል ማዳበሪያ ነው። ስለሆነም ይህንን አዲስ ቴክኖሎጂ እያባዙ ያሉ አርሶ አደሮች በአስተያየታቸው የገለጹት እንደሚከተለው ይሆናል። በዲ እንክብካቤ የንታ ንብረት እንዴት ከተ ሰና ከተጠቀም ዶቅ ይህንን አዲስ ቴክኖሎጂ በአግባቡ ከያዝንና ከተጠቀምን ለምርትና ምርታማነት የማይተካ መሆኑን ይናገራሉ። የግዳኪ ሪና ምርትና በጣም ወጣ ፍራሰ ዳክዳቲ ከበረናናታ ደንበኛ ማቲሽ ወተዶልትን አይነ ማቸር ኦክሻዲ ሸጥቀን ቻልዳ በርመጋይድ እንደትሚ ይቃን ማዲሽ ወንቁም ሲንካ ቨርሚ ኮምፖስት የተባለውን የተፈጥሮ ማዳበሪያ አዲስ ቴክኖሎጂ ወስደን በአሰራሩ ልክ አባዝተን በማሳችን የተጠቀምን ሲሆን ይህም ከሰው ሰራሽ ማዳበሪያ እጅግ በጣም የተሻለ ምርትን ይሰጣል ሲሉ ይናገራሉ። ዛንጂብል ባክሲንደን በጣም ጮሊስ ምርጥ ማዲስ ከባይተ ባግዳኪተ ኳትም ሸዲተ ጋይሶ ከባይ ሸተር ማሽኪስ ኳትም ኢባክሲንግ በጣም ምርታ ማዲስ ጮሊስ ጮረግንዳ ከመሳ አፍርዲ በተጨማሪም አርሶ አደሮቹ ቴክኖሎጂውን ለማስተዋወቅ ብሎም ለማስፋፋት መነሻ ቴሎችን እያባዙ ያሉበትን ምልከታ ያደረጉት የሰሜን አር ወረዳ ምክትል አስተዳዳሪና ግብርና ጽሕፈት ቤት ኃላፊ አቶ ተኩ ቅጣው እንደሚከተለው ይሆናል። ተኩ ቅጣው ይባላል። የሰሜን አር ወረዳ ግብርና ጽሕፈት ቤት ኃላፊ ነኝ። እንግዲህ በዛሬው ቀን በግብርና ጽሕፈት ቤት በተፈጥሮ ዘርፍ በኩል በተለይ አዲስ ቴክኖሎጂ የሆነው የቨርሚ ኮምፖስት ስራ ላይ የተሰማሩ አርሶ አደሮች ግቢ ገብተን የመስክ ምልከታ እያደረገን ነው። እንግዲህ ይህንን ስራ የጀመርንበት ምክንያት ከዚህ በፊት በተለይ የአፈር ለምነትን ለማሻሻል የግብርና ምርትና ምርታማነትን ለመጨመር ስንጠቀም ነበር ነው የሰው ሰራሽ አፈር ማዳበሪያ ቴክኖሎጂ ነበረ ተጠቅመን ያሰራን ያለ ነው። ነገር ግን የሰው ሰራሽ የአፈር ማዳበሪያ እንደተጠበቀ ሆኖ በተለይ ከቨርሚትል የምናዘጋጀው ኮምፖስት የአፈር ለምነቱ ተጠብቆ ለረጅም ዓመት እንዲያገለግል ልዩ ጥቅም የሚሰጥ ቴክኖሎጂ ስለሆነ እንደኛ አካባቢም ያልተለመደ ነው። ሌሎች አካባቢ ላይ እና ምርምር ማዕከላት ላይ ሲተገበር የነበረውን ቴክኖሎጂ እኛም በተለይ በወረዳችን በሰፈራ ቀበሌ፣ በዋላ ቀበሌ እና በአምቢ ቀበሌ ላይ ስራውን በዚህ ዓመት 2017 ላይ የተወሰነ አርሶ አደር ላይ ለማስጀመር ሞክረናል። ሰፈራ ቀበሌ ላይ አሁን በዚህ ዓመት 2017 ላይ የተወሰነ አርሶ አደር ላይ ለማስጀመር ሞክረናል። በመንግስት ኤፒቲሲ ግቢ ውስጥ ነው የጀመርነው። አምቢ ቀበሌ ላይ በአንድ አርሶ አደር ቤት ጀምረናል። አቶ ኮርሚ ኮራ የሚሉት አርሶ አደር ጋር ቤት በተመሳሳይ በዋላ ቀበሌ ላይ በ5 አርሶ አደሮች ቤት ይህን ቴክኖሎጂ ለማስጀመር ሞክረናል። እንግዲህ ቨርሚውትል በተለይ የተለያዩ ቅጠላ ቅጠሎችን ሌሎች አካባቢው የሚገኙ የተለያዩ ሳሮችን ከታትፎ ኮምፖስት በማዘጋጀት ለቨርሚው በመመገብ ከዛ ከቨር ወይም ከትሉ የምናገኘው ኮምፖስት እጅግ በጣም ከሰው ሰራሽ አፈር ማዳበሪያ የበለጠ ምርት እንደሚሰጥ እና አንድ ከተዘራ በቨርሚ ኮምፖስት አንድ ከተዘራ እስከ 3 ዓመት ጭምር ስለሚያገለግል ከሌላው አፈር ማዳበሪያ እና ከሌሎች ቴክኖሎጂዎች የተሻለ ቴክኖሎጂ ስለሆነ ይህንን በስፋት የኛ አርሶ አደሩ እንዲጠቀሙና
ቀጣይ የዳፕ መጠን የዩሪያ ዋጋም እጅግ በጣም እየጨመረ ስለሆነ እነዚህን በአካባቢ ማቴሪያል በማዘጋጀት ለትሉ በመመገብ ኮምፖስትን በማግኘት በቀላልና በአነስተኛ ወጪ ይህን ቴክኖሎጂ ተጠቅመው በግብርናው ልማት ላይ አትኩሮ ሰርተው አርሶ አደሮቻችን እንዲቀየሩና ምርትና ምርታማነትን በእጥፍ ያሳደጉ የምግብ ዋስትናን እንዲያረጋግጡ ድጋፍ እያደረገን ነው። ስለዚህ ያልተለመደ ቴክኖሎጂም ስለሆነ በእርግጥ አልፎ አልፎ የሚታዩ ክፍተቶች አሉ። እነዚህን ክፍተቶችን የባለሙያ ድጋፍ ይፈልጋል። ከግብርና ጽሕፈት ቤት ባለሙያዎችን በተለይ በተፈጥሮ ዘርፍ ላይ የሚሰሩ ባለሙያዎች ወርደው እየደገፉ ክፍተቱንም እያሞሉ አርሶ አደሩ በተገቢው መንገድ ይህን ቴክኖሎጂ እንዲጠቀም ልዩ ድጋፍ እያደረገን ነው እና ስለዚህ ከምንም በላይ ይሄ የተመረጠበት አንደኛ ከዋጋ አንጻር በየጊዜው የአፈር ማዳበሪያ ዋጋ እየጨመረ ነው። ሲቀጥል ደግሞ አፈር ማዳበሪያ ደግሞ በአንድ ተዘርቶ ረጅም ዓመት 3 ዓመት ከ4 ዓመት በላይ አያገለግልም። በየዓመቱ ተጨማሪ ይፈልጋል። ስለዚህ እነዚህ ተደራራቢ ወጪዎችን በመሸፈን አርሶ አደሩ ላይችል ስለሚችል እነዚህን በአነስተኛ ወጪ ኮምፖስት አዘጋጅተን የተሻለ ምርትና ምርታማነት ማግኘት የምንችልበት ዘዴ ስለሆነ እሱ ላይ ትኩረት ሰጥተን ይሄን የተጀመረውን ድጋፍ ውጤታማ አድርገን ወደ ሌሎችም አርሶ አደር ቴክኖሎጂው እንዲስፋፋ ጥረት ያደረገን ነው። ቤት እየዞረን ተግባሩ እየተመራ ያለበትን ድጋፍና ክትትል ያደረገን እንገኛለን። በዚህ አጋጣሚ ለአርሶ አደርም መልእክት የሚያስተላልፈው ይህን በአነስተኛ ወጪ የምናገኘውን ኮምፖስት አሁን በተጀመረው እንቅስቃሴ ልክ መቀጠል እንዳለባቸው እና በአመለካከት የሚነሱ ነገሮች አሉ። በአመለካከት የሚነሱ ያልተለመደ ቴክኖሎጂም ከመሆኑ የተነሳ ሰዎች ከረዳት አንጻር ከተለያዩ ነገሮች ጋር ያገናኛል። ምን ይጠቅማል? ምን አይነት ነገር ነው ይሄ? መንግስት በእኛ ላይ ምን አመጣ ተብሎ የሚያነሱ አሉና እንግዲህ ይሄ በዘፈቀደ ዝም ብሎ የተጀመረ ሳይሆን በተለይ በተለያዩ ተመራማሪዎች በግብርናው ዘርፍ የተማሩ ተመራማሪዎች በምርምር ያገኙት ውጤት ሳይንሳዊ ምርምር ተደርጎ የተሻለ ከሌላው አፈር ማዳበሪያ የተሻለ ውጤት እንደሚያመጣ በምርምር የተረጋገጠ ቴክኖሎጂም ስለሆነ እሱ ላይ ተስፋ ከመቁረጥ ስራው አስለች ቢሆንም ትኩረት ሰጥተው እንዲመሩ መልዕክት ለማስተላለፍ ነው። ከዛ ውጪ እኛም እንደ ጽሕፈት ቤት የኛ ግብርና ባለሙያዎችን በተገቢው መንገድ ይህን ተግባር መርተው ውጤታማ እንዲያደርጉ እንደ ጽሕፈት ቤት ኃላፊነት እየወሰድኩ ቀጣይም የሳይት ልማት አጋር ሰራተኞችም ልዩ ትኩረት ሰጥተው እንዲመሩና የኛ አርሶ አደሮችን የባለሙያን ምክር ሀሳብ ተቀብሎ ተግባሩን በተገቢው መንገድ በመስራት ወይም በመምራት ውጤታማ እንዲሆኑ መልዕክት ለማስተላለፍ ፈልጋለሁ። ስሜ መላኩ ጨናለው እባላለሁ። የአፈር ለምነት ማሻሻያ ቡድን መሪ ነኝ። እኔ በርም ኮምፖስት ለመጀመሪያ ጊዜ እንደ ሰመናሪ ወረዳ በዋላ ቀበሌና በአምቢ ቀበሌ በሲቢኤም ፕሮጀክት ድጋፍ እየተሰራ ይገኛል። በዛው ላይም ለአርሶ አደሩ ቀድመን ግንዛቤ ኪሎ ስልጠና ሰጠን። ከሰጠን በኋላ አርሶ አደሩ ማቴሪያል እና እንዳሟላ አደረግን። ከዛ በኋላ አርሶ አደሩ ተግባር ገብቷል። ወደ ተግባር ገብቶም አሁን ላይ አርሶ አደሩ በሰጠነው ኪሎት ልክ እየሄደ ስላልሆነ አሁንም ተጨማሪ የኪሎ ስልጠናዎች ለአርሶ አደሩ ያስፈልጋል። ለዛውም ደግሞ ባጋጠመው አጋጣሚ ለነሱ ኪሎ ስልጠና እንሰጣለን። ከዛ በተረፈ ይሄን የሚያደርጉት ምንድነው ከራሳቸው ሙያዊ አንድ ገንዘብ ወጪ ሳያወጡ ይሄኛውን በመሬታቸው ላይ አድርገው ብዙ ኬሚካል ግብአት ከሚያገኙት በላይ ምርት በዚህኛው እንደሚያገኙ በሳይንስ የተረጋገጠ በምርምር ተረጋግጦ የመጣ ነገር ስለሆነ አርሶ አደሩን አሁን ይሄኛው ላይ በሰፊው እንዲያደርጉና አሁንም ቀጣይ የሚያለሙትን አርሶ አደሮች የሚያመርቱትን በርሙን በጣም እንዲያመርቱ ለማስደረግ አርሶ አደር ኪሎት እና ፍላጎት እየሰበሰብን እንገኛለን። ለዛሬው የነበረን ስለ ተሳቦ ቀልዝ ወይም በርሚ ኮምፖስት የነበረን ቆይታ ይህንን ይመስላል። በሌላው እስከምንገናኝ ቸር ይቆዩ።